እኔ ኦሮሞ ነኝ፣ ምንም ችግር የለውም። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበትም። እኔ ሰው ነኝ፣ እኔ አብይ ነኝ፣ እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። በጣም ችግር ነው። አንዳንድ ሰዎች ከስራቸው በላይ ያስጮሃሉ። በቴክስት ስራቸው አይጮሁም፣ እነሱ ያስጮሁታል። የላቁ የተሻሉ ለመሆን ያስተቃዩናል። በቴክስት ግን ምን እያደረጉ ነው ስንል ቢሮአቸው አይጮሁም፣ አይናገርም ስራቸው። ይሄ የኢሞሽናል ኢንተለጀንስ ችግር ነው። ሰው ሊያቅ ይችላል ያለሁበትን ነገሩ አለመገንዘብ ማለት ነው። ከሚሰራቸው ሰዎች ጋር ሰላም የላቸውም፣ ሌላ ስራ ግን ይመኛሉ። ባሉበት ሰላም የለም፣ ግን መንግስት አዳዲስ ስራዎች እንዲያመጣ ይጠብቃሉ። ሊኒየር የሆነ ኤክሰለንስ፣ ሊኒየር የሆነ እድገት በሌላው ነገር ዝቅ ያደርጋል ማለት ነው። በሆነ ጉዳይ በጣም ጎበዝ ሆነን በሆነ ጉዳይ ዜሮ ከሆነ ይጓተታሉ። ኢሞሽናል ኢንቴሊጀንስ ላይ ሆሊስቲክ የሆነ ኢንቴሊጀንስ ላይ ካላደገ በቀር በማትማቲክስ፣ በፊዚክስ፣ በኢንጂነሪንግ ብቻ መጎበዝ ሰውየው ሙሉ ያደርገው። ያ ደግሞ ማህበረሰብ አይገነባም፣ ተቋም አይገነባም ማለት ነው።